በዚህ ቪዲዮ ልናሳያችሁ የፈለግነው አርትሮስኮፒክ የሴል ሪኮንስትራክሽን በሚሰራበት ጊዜ የሚኖረውን መገጣጠሚያ ላይ ወይም ጉልበቱ ላይ የሚኖረውን ሰርጂካል ማርክስ ወይ ጠባሳዎችን ለማሳየት ነው። ከዚህ በፊት የሰራናቸው ያሳየናችሁ ጉልበቶች ውስብስብ የመገጣጠሚያ ጉዳቶች ወይም 2 3 4 5 የመገጣጠሚያ ጅማቶች በሚጎዱበት ጊዜ የሚኖረው ሰርጂካል ማርክ ከኤሴል ሪኮንስትራክሽን ብቻውን ከሚሰራው ለየት ያለ ይሆናል። አርትሮስኮፒክ የሴል ሪኮንስትራክሽን በሚሰሩበት ጊዜ ግን እዚህ ጋር በቪዲዮ እንደምናየው 2 ኪሆል ሰርጀሪና ከታች ግራፍት የሚመረትበትና ግራፍት ሸትል የሚደረግበት ጠባሳ ይታያል። ስለዚህ ሙሉ የአካል ምርመራ ከተደረገ በኋላ ለድጋፍ የሚሆን የመመራይ ምርመራ ከተደረገ በኋላ ታካሚያችን በተዘጋጀበት ሰዓት የምንጠቀምባቸው ሰርጂካል ማርኮችን በዚህ መልኩ ማርክ ካረግን በኋላ ፉሊ ሙሉ ለሙሉ በአርትሮስኮፒ የሚሰራ ሲሆን መጨረሻም ላይ የሚኖረው ጠባሳ ልክ እንደምናሳያችሁ 2 ኪሆል ሰርጀሪና ከታች የሚታየው አነስተኛ ግራፍቱ የሚመረትበት ጠባሳ። ዶክተር መለሰ ጋርዴ ኦርቶፔዲክ ሰርጀን፣ አርትሮስኮፒ አርትሮፕላስቲ ስፔሻሊስት ሐኪም